ዘወትር እየተዘጋጃችሁ ሁኑ የተባለው ስለ ክርስቶስ ምጽአት ብቻ ሳይሆን በዚህ ምድር ላይ እስካለን ድረስ ከተለያዩ ሰዎች ጋር በተለያየ መንገድ ስለምንገናኝ በእኛ ላይ ስላለው ተስፋ ምክንያት ለምንጠይቀን ሁሉ መልስ ለመስጠት ዘወትር ተዘጋጅተን እንድንኖር የእግዚአብሔር ቃል ያሳስበናል ማለት ነው። ከጴጥሮስ መጽሐፍ ምዕራፍ 3 ከቁጥር 14 ላይ ጀምረን ስናነብ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ ይላል። ነገር ግን በየዋህነትና በፍርሃት ይሁን ይላል ጴጥሮስና ስለዚህ ዘውትር ተዘጋጁ ተብሎ የሚሰበከው ለክርስቶስ ዳግም ምጽአት ብቻ እንዳይደለ ዘውትር የምንዘጋጅበት ብዙ ጉዳዮች እንዳሉ ከነዛ አንዱና ዋነኛ ምንድነው ላመንንበት ለዳንንበት ጉዳይና ለዳንንበት ወንጌል ዘውትር ዲፌንድ ማድረግ እንድንችል ከተለያዩ ሰዎች ጋር ስንገናኝ ያመንንበትን ጉዳይ ማስረዳት መቻል እንዳለብን ዘወትር ተዘጋጅተን መንቀሳቀስ ተዘጋጅተን መኖር እንዳለብን ነው የእግዚአብሔር ቃል የሚያሳስበን። ስለዚህ ዛሬ ተዘጋጅተሻል፣ ተዘጋጅተሃል፣ ተዘጋጅታችኋል ተብለን እርስ በርሳችን መጠያየቅ፣ እርስ በርሳችን መበረታታት ጥሩ ሆኖ ሳለ ዋነኛ ግን ለእግዚአብሔር ልጅ ወይም ለክርስቶስ ዳግም ምጽአት ብቻ ሳይሆን በዚህ ምድር ላይ እስካለን ድረስ ለምጠይቀን ተስፋ ነው ማለት ነው። በእኛ ውስጥ ያለው አሁን ክርስቲያን ወይም የክርስቶስ ተከታዮች የተባለንበት ምክንያት ምንድነው? ኢየሱስ የእግዚአብሔር ልጅ ሰው ሆኗል። ስለኔ ሰው ሆኖ ከመከራና ከጥፋት አድኖኛል። ስለዚህ መሰክራለሁ። ወንጌል ማለት ክርስቶስ ለኃጢአተኞች ሞተ የሚለው ነው ማለት ነው። ያንን ምስጢር ደግሞ ለማያምኑት ኤቲስትም ወይም እግዚአብሔር የለም ብሎ ለማያምኑም ቤት ውስጥ ላሉም ከቤት ውጭ ላሉም ዘወትር ለማስረዳት መዘጋጀት ያለብን ማለት ነው። ስለዚህ ነው ጴጥሮስ ዘወትር ይላል። በየቀኑ መዘጋጀት አለብን። አንዳንድ ሰዎች አሁን ስለ ክርስቶስ ሲጠየቁ ክርስቶስ ማን ነው? እስቲ አብራራ። ክርስቶስ ምንድን ነው? መንፈስ ቅዱስ ምንድን ነው? እግዚአብሔር አብ ማለት ምን ማለት ነው? ወልድ ማለት ተወለደ ብለው የሚል አገልጋይም አይጠፋም። ወልድ ማለት ተወለደ ማለት ነው ብሎ የሚኖርም ሰው አይጠፋም። እና ይሄ ምንድነው ካለ መዘጋጀት የሚመጣ ነገሮች ነው። ብዙ ቅሌቶች ያሉ ማለት ነው። ብዙ ሰዎችን ስንጠይቅ ስለ ስላሴ ሲጠየቁ አንዳንድ ሰዎች ማይሆን መልስ ሲሰጡ እናያለን። ስለ መንፈስ ቅዱስ ሲጠየቁ ከዚህ ሁሉ እግዚአብሔር አንድ ነው ባክቶ ሁሉም ያው የየራሱ መንገድ ይከተል እኛ አንድ ነገር ብቻ ይዘን እኛ ትክክል ነን ብለን ብቻ የምንኖርበት ጉዳይ የለምና እያንዳንዱ ሰው የመሰሉን የማመን መፍትሄ ስላለው እኔ ኦንሊ ጂሰሶችንም ሞርሞኖችንም ኤቲስቶችንም ኒው ኤጅ ሙቭመንቶችንም የትኛውም ቤተ እምነቶችን ዲፌንድ ማድረግ አልፈልግም። ምክንያቱም ሁሉም ሰው ላመነበት እምነት ትክክል ነው ብሎ እጁን አጣጥፎ ቁጭ የሚል ብዙ አገልጋዮች ይኖራሉ። እኔ ራሴ ማውቃቸውና ይህ ደግሞ ፍጹም ከእግዚአብሔር ቃል የራቀ እውነት ነው ማለት ነው። ምክንያቱም የእግዚአብሔር ቃል የሚለን በእውነት ኢየሱስ ክርስቶስን አምነው የዳኑ ሰዎች ዘወትር መዘጋጀት ያለባቸው ስለ ክርስቶስ ምጽአት ብቻ ሳይሆን በዚህ ዓለም ላይ ከወንድሞቻቸው ጋር ሲኖሩ ካመኑና ካላመኑ ሰዎች ጋር ሲኖሩ ሲገቡና ሲወጡ ደግሞ ብዙ ጠያቂ እንዳለ ብዙ ፈታኞች እንዳሉ ይህ ፈተናና ይህ ጥያቄ የተጀመረው መች ነው? ከዘፍጥረት ምዕራፍ 3 ከቁጥር 15 ላይ ከሴቲቱ ዘር ብሎ እግዚአብሔር በአንተና በሴቲቱ ዘር መሃል ጠላትነትን አደርጋለሁ ብሎ ካለ በኋላ የቀጠለ እስከ ዛሬ ድረስ የደረሰ ፈተና ነው ማለት ነው። ያ የሴቲቱ ዘር ከአብርሃም ዘር መጥቶ ማለት ነው በስጋ ተወልዷል የዛሬ 2000 ዓመት እና ከዛ በኋላም እርሱን አምኖ የዳኑትን ያ ፈታኝ ይከታተላል ማለት ነው። በየሰዓቱ ይከታተላል፣ ፈተናን ያዘጋጃል፣ መውደቂያን ያዘጋጃል። ስለዚህ በዛ ላይ ደግሞ እነዚህ በክርስቶስ አምነው የዳኑ ሰዎች ዘወትር ምን መሆን ያለባቸው? የተዘጋጁ መሆን ያለባቸው ያንን መልስ ለመመለስ እና ክርስትና ማለት እኮ ዝም ብለን ብቻ የምንኖርበት ጉዳይ አይደለም። ቸርች ውስጥ ገብተን ተጭሆ አሜን ኢየሱስ እንደዚህ ነው ምናምን ተባብለን ብቻ የወጣንበት እንትን አይደለም ማለት ነው። ነገር የምንወጣበት ጉዳይ አይደለም። ክርስትና ማለት በኑሯችን፣ በስብከታችን፣ በህይወታችን አስተምረን በኑሯችን ደግሞ እያስተማርን የምንቀጥልበት የህይወት ጉዳይ ነው። የሞትና የህይወት ጉዳይ ነው። ስለዚህ አንድ ሰው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ፣ ለኃጢአተኞች ለኃጢአቴ እንደሞተልኝ አምናለሁ፣ ለእኔም ኃጢአት ብቻ ሳይሆን ለዓለም ኃጢአት እንደሞተ አምናለሁ፣ ያንን የሚያምኑ ሁሉ የዘላለም ህይወት እንደሚያገኙ አምናለሁ፣
በእርሱ የሚያምን ከሞት ወደ ሕይወት እንደተሻገረ አምናለሁ። እርሱ ደግሞ ዳግም መጥቶ እንደሚወስደኝ አምናለሁ። አንድ ቤተክርስቲያን እንዳለች አምናለሁ። እግዚአብሔር ስሉስ አሃዱ አምላክ እንደሆነ አምናለሁ። ለሰው ልጆች አንድያ ልጁን ወደ ዓለም እንደላከ አምናለሁ። ልጁ ደግሞ ለብዙዎች ኃጢአት አንዱ ስለ ሁሉ እንደሞተ አምናለሁ እያለ መሰረታዊ ክርስትና እምነቶችን ያመነ ሰው ብዙ ጥያቄ ያለበት ማለት ነው። ብዙ ፈተና ያለበት ሰው እንደሆነ ከአሁኑ ማሰብ ማወቅ ያለበት። አሁን መስራት ስላልጀመርን አፋችን ሞልተን ስለ ኢየሱስ መናገር ስላልጀመርን ይሄ ነገር ምንም ላይመስለን ይችላል። ነገር ግን ኢየሱስ ክርስቶስን በእውነት ልብ ኢየሱስ እግዚአብሔር አብን እየመሰሉ ለመኖር የሚፈልጉ ሁሉ ይሰደዳሉ ይላል ጳውሎስ። ስደት አለ፣ መከራ አለ፣ ውጊያ አለ ማለት ነው፣ ከውስጥም ከውጭም። ስለዚህ ኢየሱስ ክርስቶስ ሰላምንና አለመጥፋትን የዘላለም ደህንነት ብቻ ይዞ እንደመጣ እንዳይመስላችሁ፣ መለያየትን እንጂ እኔ ሰላምን ብቻ ያመጣው እንዳይመስላችሁ ብሏል። ስለዚህ በኢየሱስ ክርስቶስ ያመንን እርሱ የሰላም አምላክ ነው፣ እርሱ ሰላማችን ነው ይላል። ነገር ግን እርሱ ሰላሜ ነው ብሎ ያመነ ሁሉ ሰላሙን እንዲያጣ ብዙ ነገሮች አሉ ማለት ነው። አሁን አስመሳይ ጴንጤ፣ አስመሳይ አገልጋይ፣ አስመሳይ ዘማሪ ስለበዛ ብዙ ነገር ያው ተቻችለን እየኖርን ነው ማለት ነው ከተለያዩ ሰዎች ጋር። አይ ማንም የመሰለውን የማመን መፍት ግደ እንትን ስላለው መፍት ስላለው ያው ይሄ 21ኛ ክፍለ ዘመን ደግሞ የዲሞክራቲክ እንትን ዲሞክራሲ የሆነ መንግስታት ስለሚበዙ ያው ማንም የፈለገውን የመከተል መፍት አለው፣ የፈለገውን የማምለክ መፍት አለው ተብሎ ከሁሉም ነገር ጋር ክርስቶስን አንድ ላይ ያቀላቅለን እያመለክን እያመንን እየሰበክን ስለሆነ ምንም እኮ ሚነካን የለም። ስለዚህ ምንድነው ዘወትር የምንዘጋጅበት? እኔም ባመንኩበት ይቀጥላሉ፣ ያም ባመነበት ይቀጥል የሚል ያው በተልካሻ ምክንያት የተያዙ ወጣቶች እና ሰዎች አማኞች ስለበዙ ምንም ላይመስለን ይችላል ይህ ምክርና ነገር ግን ዘወትር በእናንተ ዘንድ ስላለው ተስፋ ምክንያት ይላል። ተስፋ አለ ማለት ነው። ኢየሱስ ክርስቶስን በልባችሁ ቀድሱት ይላል። ከዛ በእናንተ ዘንድ ስላለው ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። ነገር ግን መልካሙን ኑሯችሁን ያተው ይላል። መልካሙን ኑሯችሁን የሚሳደቡ ሰዎች ይላል ክፋውን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኖራችሁ ይላል። ስለዚህ ስለኛ መጥፎ ነገር የሚያወሩ ሰዎች አሉ። አሁን ክርስትና ዲፌንድ ከምናደርግባቸው መንገዶች አንዱ ምንድነው? በኑሯችን መልካም ሕሊና ሊኖረን ይገባል ማለት ነው። መልካም ፍሬ እያፈራን ሲባል አሁን ብዙ ጊዜ አስቸጋሪ ስብከቶች ነው ቸርች ውስጥ የሚሰበከው። ፍሬ አፍሩ፣ መቅረዝ ሙሉ፣ ከመቅረዛችሁ ዘይት አይጥፋ እየተባለ በጣም የህግ ትምህርት ነው ብዬ አስባለሁ። ይሄ ነገር ሰው እንዴት ነው አሁን ፍሬ የሚያፈራው? አንድ ክርስቲያን ፍሬ አፍራ፣ ከመቅረዝ ዘይት አይጥፋ፣ ተዘጋጅተህ ኑር ምናምን የሚባለው ነገሮች አሉ ቸርች ውስጥ የሚሰበከው። ያ ግን ምንም ለውጥ የማያመጣ ፍሬ አልባ ስብከትና ትምህርት ነው ማለት ነው። ምክንያቱም መመካከር ጥሩ ነው ሳለ መሰረታዊ ነገር አለ። አንድ ሰው በክርስቶስ ሳያምን ምንም ፍሬ ሊያፈራም አይችልም። መቅረዝ ዘይት ምናምን ብሎ ነገር የለም። መጀመሪያ መቅረዝ ምንድን ነው? ዘይት ምንድን ነው? አሁን ይዘን የምንቀመጥበት አሁን የቃለ ምንት አስተማሪዎች የሚያደርጉት ዘይት ነው? አሁን ቤት ውስጥ የምንጠቀምበት ዘይት ነው ወይስ ምንድን ነው? ዘይት ይዛችሁ ተቀመጡ። ዘይት ይዛችሁ እንደ 5 ሰነፎች አትሁኑ፣ ተዘጋጅታችሁ ኖሩ። ካልሆነ መዘጋት ያለ የሚባሉ ነገሮች አሉ። አሁን እንዴት ነው የምንዘጋጀው? ሰው ከተባለ ብዙ ሞክ የሚያደርጉ ሰዎች አሉ እንደዚህ አይነት ነገሮችን እነዛ ስለ ክርስትና መጥፎ ነገር የሚያወሩ ሰዎች አሉ። ወንጌላውያን የሚባሉ ነገሮች ሰዎች በኢየሱስም እግዚአብሔር እነሱን ያንሳልን የሚሉ ብዙ ሰዎች አሉ። አሁን እነዛ ሰዎች እንዲያፍሩ ይላል። እንዲያፍሩ እኛ ያንን እንትናቸውን መልስ ለመስጠት ምንድነው ከኛ የሚጠበቀው? በኑሯችን መልካም ሕሊና ሊኖረን ይገባል ማለት ነው። ጴንጤ ማለት እኮ ብዙ ጥፋተኞች የሞሉበት ቤት እየሆነ መጥቷል ማለት ነው በአሁኑ ሰዓት። እኛ ግን ስለ ጴንጤ አይደለም የምንዋጋው፣ ስለ ክርስትና ነው ማለት ነው። ስለ ክርስቶስ ነው ማለት ነው። ክርስቶስ እንዳዳነን ብቻ ነው የምንናገረው እንጂ ስለ ጴንጤና ስለ አንድ ዲኖሚኔሽን አይደለም መከራከር ያለብንና ዘወትር መዘጋጀት ያለብንና ዘወትር ተዘጋጅታችኋል የምለው ነገር እስከ የት ነው የምንዘጋጀው? በምንድን ነው የምንዘጋጀው ለምለው በኢየሱስ ክርስቶስ ላመንበት ህይወት ለሚጠይቀን ሁሉ
ዘውትር መልስ